የውጭ ጉዳይ ሚኒስቴር ባለፉት ቀናት ባከናወናቸው የውጭ ጉዳይ ግንኙነቶች ዙሪያ መግለጫ ሰጥቷል። መግለጫው በዋነኝነት ትኩረቱን ያደረገው ከሳውዲ ተመላሽ ዜጎች ጉዳይ ላይ ነው። ዜጎችን ወደ ሀገራቸው የመመለሱ ጥረት ከሁሉም ባለድርሻ አካላት ጋር በጥምረት እየተሰራ መሆኑን የሚኒስትሩ ቃል አቀባይ አቶ መለስ አለም ገልጸዋል። ክልሎች ኢትዮጵያውያን ወደ የወረዳዎቹ እንዲሄዱ ትራንስፖርት ማመቻቸት በየክልሉ ባሉ የልማት ፓኬጆች ውስጥ ኢትዮጵያውያኑ እንደ ፍላጎታቸውና እንደ አቅማቸው እንዲሳተፉ የማድረግ ኃላፊነት እንዳለባቸው በዚህ ወቅት ተወስቷል። የኤርፖርቶች ድርጅት፣ የኢትዮጵያ አየር መንገድ፣ የጉምሩክ መስሪያ ቤት፣ ኢሚግሬሽንስ፣ የውጭ ጉዳይ ሚኒስቴር፣ ፖሊስ በአጠቃላይ ሁሉም በዚህ ዘርፍ ያሉ ሴክተር መስሪያ ቤቶች ለኢትዮጵያውያን አቀባበል ትኩረት ሰጥተው እንዲሰሩ መግባባት ተደርሷል። የተመላሽ ዜጎች ቁጥር እየጨመረ መሆኑንና በሁሉም ክልሎችና በሁለቱ የከተማ መስተዳድሮች ተመላሾቹ የሥራ ዕድል እንዲያገኙ እየተሰራ መሆኑም ተጠቁሟል። የሚመጡት ወገኖቻችን አገሪቱ ያላት ሪሶርስ ሀብት በሚፈቅደው መጠንና ደረጃ ተጠቅመው ባላቸው ክህሎት እና አቅም ወደ ስራ እንዲገቡ እየተሰራ ነው ያለው።